ትራንስፖርት ሰርቪስ ላይ የአየር መንገድ ባህር ዳር ወደ ካርጎ እንዲያድግ ማድረግን በተመለከተ አሁን በአጋጣሚ ባህር ዳር ላይ የተጓደሉ ነገሮች ነበሩ። ለምሳሌ ማታ እና በደመና ለማረፍ ትንሽ እንቸገር ነበር። አሁን ተሟልቷል። ጥሩ ከሞላ ጎደል የተሟላ ኤርፖርት ሆኗል። ለፌደራል መንግስትም ለኢትዮጵያ አየር መንገድም ለኢትዮጵያ ኤርፖርቶች ድርጅትም በዚህ በኩል ምስጋና አለን ማለት ነው። ሁለተኛ የወልዲያም ማነው የኮምቦልቻም ተመሳሳይ ችግሮች ነበሩበት። አንዳንድ መሟላት ያለባቸው ነገሮች አሉ። ኮምቦልቻም ላይ ለምሳሌ ኮምቦልቻ ላይ ዳመና በሚሆንበት ጊዜ ለማረፍ ትንሽ የምንቸገርበት ሁኔታ አለ። አሁን አብዛኛው ኮምቦልቻ ላይ የመሰረዝ እንትኑ ከሁሉም ክልላችን ካሉ ኤርፖርቶች ከፍ ይላል። ያቺ ቃ ስላልተሟላች ነው እየተነጋገርንበት ነው። እንደገና ደግሞ የሚያድሩ አንድ ጊዜ የሚያሳርፋቸው የአውሮፕላኖችንም ትንሽ መጨመር። አሁን 4 ናቸው የኮምቦልቻ 4 አቴታይም ማሳረፍ ይችላል። በአንድ ጊዜ ማስተናገድ ይችላል። ወደ 6 ወደ 8 ማሳደግ ያስፈልገናል ማለት ነው። በተመሳሳይ የጎንደር ኤርፖርትም ከአጥር ጋር ከነዚህ መሳሰሉ ጋር የተያያዙ ነገሮች እና ደረጃውን የማሻሻል ስራ መሰራት አለበት። ከዛ በተጨማሪ ደግሞ የባቡርም በተመሳሳይ አሁን በጥሩ ሁኔታ እየሄደ ነው ያለ ተዚህ በፊት የተጀመረው ማለት ነው። አንዳንድ ችግሮች ለምሳሌ ተወለደሬ አካባቢ ሰሞኑን ችግሮች እየገጠመውናል። እነሱን ይፈታሉ ዞኖቹ። ክቡር ኢንጂነር ታከለውማ በደንብ ተከታትለው እየሰሩ ነው ያለ። ይሄም ሊጠናቀቅልን ይችላል። በጣም በጥሩ ሁኔታ ነው ያለ። በጥሩ መንገድ ነው ያለ። የሌሎቹ የኤክስፕረስ ሮድ የማነው የደረቅ ወደብ አሁን የማነው የወረታም ጥሩ ነው። የኮምቦልቻም በተመሳሳይ ከ3ኛ ወገን ነፃ ማድረግ ይጠይቃል። እንዲህ ነገሮችን መስራት ያስፈልጋል። በዚህ መንገድ ማየት ያስፈልጋል። ሌሎች ኤር ስትሪፕ የሚጀምርባቸው በዚህ ዓመት አንዳንድ ኤርፖርቶች ላይ እንዲጀምሩ ፍላጎት አለን። ግን በአመዛኙ ወደ ቅድም የተከበሩ ዶክተሩ እንዳሉት ወደ ኤር ስትሪፕ የማዘንበል ፍላጎት ነው ያለ። ነገር ግን ኤር ስትሪፕ አይሰራንልም፣ መሰራት አለበት። አነስተኛ አውሮፕላን ነው 18-20 ሰው የምትይዝ አውሮፕላን ነው ማሳረፍ የሚችል። ለነዚህ ለተወሰነ ደረጃ እፎይታ መስጠት ይችላል። ግን ከዚህ በላይ ከፍ ያለ ስራ እንዲሰራ ፍላጎት አለን። ነገር ግን የመንግስት ዳይሬክሽን ደግሞ አሁን ይሄ አዲሱ የቢሸፍቱ ከፍተኛ የሆነ ገንዘብ ይጠይቀናል። እሱ እስከሚጠናቀቅ ድረስ እንቸገራለን የሚል ሀሳብ አላቸው። ለማንኛውም ያው እንግዲህ ግፊት ማድረግ ይጠይቃል። ምክንያቱም ከሌሎች አማራጮች የሚወሰኑ ከሆነ ማየት ይገባል ማለት ነው። አንዳንዶችን የተወሰነ ጥናት የጀመርንባቸው ዞኖችና ከተማዎች አሉ። ሌሎችን በዛ መሰረት እንሄዳለን ማለት ነው።